በማዕከላዊ ጎንደር ደንቢያ አካባቢና በደቡባዊ ጎንደር የአማራ ፋኖ ብሔራዊ ንቅናቄ በብልጽግና ሰራዊት ላይ ያካሄደውን የጨበጣ ውጊያ ስኬታማ መሆኑን አስታውቋል። በውጊያው የተገኙ ውጤቶችና አጠቃላይ ዝርዝር ሪፖርቶችን የያዘው ዘገባችን በቀዳሚነት ይደመጣል። በሸዋና በወሎ ቤተ አማራ ጠቅላይ ግዛቶች የአማራ ፋኖ ብሔራዊ ንቅናቄ ስኬታማ ኦፕሬሽኖችን ማካሄዱን ገልጿል። በመራቤቴና በሌሎችም አካባቢዎች የተካሄደው የውጊያ መረጃ በዝርዝር ይቀርብላቸዋል። በባህር ዳር ከተማ አስተዳደር ውስጥ ከፍተኛ ውጥረት መፈጠሩን ምንጮቻችን ገልጸዋል። በብሉ ናይል አቫንቲ ሆቴል ተካሂዷል የተባለውን ዝግ ስብሰባና በጉዳዩ ዙሪያ የሚነሱ ክርክሮችንም ይዘናል፣ የምታደምጡት ይሆናል። ጦርነቱ በእኛ መሬት አይካሄድም ሲል ህወሓት ለካድሬዎቹ መልእክት ማስተላለፉ ተነገረ። በህወሓትና በብልጽግና መካከል እየተባባሰ የመጣውን ውጥረትና በቀጣይ ሊፈጠሩ ስለሚችሉ ሁኔታዎች የሚያብራራውን የተነታኔ ዘገባ የማስደምጣችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ፋኖ የጨበጣ ውጊያ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር ስቴዴንሳ ብርጌድና ሀገረ ቢዘን ብርጌድ በብልጽግናው ስርዓት ላይ ከፍተኛ ኪሳራ ያደረሰ ውጊያ ማድረጋቸውን የኮሩ ህዝብ ግንኙነት ክፍል አስታወቀ። በአማራ ህዝብ የህልውና ትግል ታሪክ የመጀመሪያው ክፍለ ጦር የሆነው ጉና ክፍለ ጦር ዛሬ ጧት 1 ሰዓት ጀምሮ እስከ እኩለ ቀን 7 ሰዓት ድረስ ከብልጽግናው ሰራዊት ጋር ባደረጉት ተጋድሎ ከፍተኛ ድል መቀዳጀታቸውን አስታውቀዋል። ለግማሽ ቀን የተካሄደውን ተጋድሎ የጨበጣ ውጊያ የተካሄደበት መሆኑን የገለጸው የሜጀር ጀነራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት ክፍል የጨበጣ ውጊያውን ከጎንደር በር እስከ አሲቃ፣ ከቁንጫ ዱር እስከ ዘንግና ከአለምበር እስከ አሲካ ጠላትን ከፍተኛ ኪሳራ ያደረሰበትን ውጊያ አድርገናል ብለዋል። የህዝብ ግንኙነት ክፍሉ አክሎም ሰራዊታችን በጠላት ላይ የቁስና ሰብአዊ ጉዳት በማድረስ የስነ ልቦና የበላይነትን በመቀማት ይዞት የገባውን እቅድ ማክሸፍ የተቻለበት ውጊያ ነው ያደረግነው በማለት የዕለቱን ተጋድሎ በዝርዝር ገልጾታል። በሌላ ግንባር የኮሩ አካል የሆነው ነበልባል 23ኛ ክፍለ ጦር በበኩሉ በሁለት አሃዶች ባደረገው ልዩ ተጋድሎ ከወንጅ እስከ አሲካ ቀጠና ብርቱ ውጊያ አካሂዷል። የክፍለ ጦሩ አህዶች አንደኛ ሻለቃና 3ኛ ሻለቃ ውጊያውን በጥምረት ያካሂዱ መሆናቸውን የህዝብ ግንኙነት ክፍሉ አክሎም ውጊያው ከወረታ ጎጂና አለምበር ተሰባስቦ የመጣውን የብልጽግናውን መከላከያ ሰራዊት እቅዱን ሙሉ በሙሉ እንዲከሽፍበት ቁሳዊና አካላዊ ኪሳራ እንዲቀበል ማድረግ የተቻለበት ነው ብሏል። በሁለቱ ግንባሮች በተደረጉ ውጊያዎች የዕለቱ ተጋድሏችን የጠላት እቅድ ሙሉ በሙሉ የከሸፈበት፣ ጠላት ኪሳራ የደረሰበት እንዲሁም ፋኖም በየትኛውም መንገድ የጠላትን ኃይል መመከት ብቻ ሳይሆን ማጥቃት እንደሚችል ያሳየበት ነበር ሲልም ተናግሯል። ይህ በእንዲህ እንዳለ የብልጽግናው ሰራዊት ለወረራና ለከበባ በገባበት የጎንደር ቀጠና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ፈጣን የመልስ ምት በማድረስ ታላቅ ጀብድ መፈጸሙን አስታውቋል። የእዙ 202ኛ ኮር በድንበር ክፍለ ጦር አይሽሽም ብርጌድ ከጧት ጀምሮ ያካሄደው ውጊያ አመሻሹንም ቀጥሎ የተካሄደ ሲሆን ከ15 በላይ የብልጽግናው ሰራዊት እርምጃ የወሰደበት መሆኑን የክፍለ ጦር ዋና አዛዥ አርበኛ እንደበት ተናግሯል። ይህ በእንዲህ እንዳለ የፋኖ ልዩ ተጋድሎ በሸዋና ወሎ ቤተ አማራ። የአማራ ፋኖ ብሔራዊ ንቅናቄ በሸዋና በወሎ ቤተ አማራ ጠቅላይ ግዛቶች ስኬታማ የተባለ ኦፕሬሽን መስራቱን አስታወቀ። ሸዋ ጠቅላይ ግዛት አሳምነው ዕዝ መራቤቴ አውራጃ ታላቅ ድል ሲቀዳጅ አጼ ምኒልክ ዕዝ በበኩሉ የብልጽግናውን ሰራዊት ማስኮብለሉን አስታውቋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ ወረትና ጅር ወረዳ በተካሄደ ውጊያ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደጽዮን ኮርስ ስለሚንቀሳቀስ የራስ አበበ አረጋይ ክፍለ ጦር ከፍተኛ ድል ተቀዳጅቷል። ከወታደራዊ ድሉ በተጓዳኝ ህዝብን የማንቃትና በክላስተር የማደራጀት ስራውን አጠናክሮ የቀጠለው ራስ አበበ አረጋይ ክፍለ ጦር በቀጠናው ከህዝብ ጋር በቅርበት እየሰራ እንደሚገኝ ገልጾ የአካባቢው ማህበረሰብም የተደራጀ የፋኖ ኃይልን በደጀንነት በመደገፍ ወደፊት መገስገስ የመጨረሻ ምርጫው መሆኑን የእዙ ህዝብ ግንኙነት መምሪያ አስታውቋል። የህዝብ ግንኙነት መምሪያው አክሎም በአካባቢው ነዋሪዎች ተነሳሽነት የተመሰረተው አዲስ አደረጃጀት አርበኛ ኢንጂነር ናሁን ሰናይ ብርጌድ በሚል ስያሜ ያቋቁሟል። የሸዋ ጠቅላይ ግዛት ህዝብ ግንኙነት መምሪያ አክሎም አደረጃጀቱ የተፈጠረው በቀጠናው የህዝብን ሰላም፣ ደህንነትና ፍትህ በአስተማማኝ ሁኔታ ለማስፈን ካለው አስፈላጊነት በመነሳት ነው። በንጹሃን ላይ እየደረሰ ያለው የሰብአዊ መብት ጥሰት እንዲሁም በትምህርት ቤቶችና በጤና ተቋማት ላይ እየተፈጸመ ያለው ውድመት ሊገታ የሚችለው በተቀናጀ ህዝብ ተሳትፎ መሆኑን አስገንዝበዋልም ብሏል። ይህ በእንዲህ እንዳለ የብልጽግናው 11ኛ ዕዝ 101ኛ ኮር 99ኛ ክፍለ ጦር አባላት የሆኑ 5 ወታደሮች ከነሙሉ ትጥቃቸው አጼ ምኒልክ ዕዝን መቀላቀላቸውን የእዙ ህዝብ ግንኙነት መምሪያ አስታወቀ።
የእዙ ህዝብ ግንኙነት መምሪያ አክሎም ግፈኛው ስርዓት የስልጣን ጠባቂና ብቸኛ መከታ የሆነው ኃይል በመፍረስ ላይ ይገኛል። አምስቱም የብልጽግና ወታደሮች ሙሉ ትጥቃቸውን እንደያዙ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃን ተቀላቅለዋል ብለዋል። የአባናደው ተጋድሎ ሰሜን ምስራቅ እዝ ሁለቱ ክፍለ ጦሮች ሙሉ በሙሉ መፍረሳቸው የሚታወስ ሲሆን 11ኛ እዝ የተመሰረተው ከተበታተነው የሰሜን ምስራቅ እዝ ሰራዊት በመሰባሰብ ነበር። ሆኖም የ11ኛ እዝን በተከታታይ አባላቱ ካምፕ እየጣሉ መሳሪያቸውን አንጠልጥለው ፋኖን እየተቀላቀሉ በመሆኑ የእዙ አሁናዊ ቁመና ከፍተኛ መመናመን ላይ እንደሚገኝ የደረሰን መረጃም ያመላክታል። የብልጽግናው 11ኛ እዝ አባላት ፋኖን መቀላቀል ያልፈለጉትና ስርዓቱን ማገልገል የጠሉት ደግሞ መሳሪያቸውን እየሸጡ በጅቡቲ በኩል ወደ ሳውዲ አረቢያና የመን እየኮበለሉ መሆናቸውን በተከታታይ መዘገባችን የሚታወስ ነው። ይህ በእንዲህ እንዳለ የአቫንቲ ሆቴሉ ስብሰባ ውጤቶች ከፍተኛ ውጥረት ላይ የሚገኘው የባህር ዳር ከተማ አስተዳደር ከንቲባ ጽሕፈት ቤት በስልጣን ድልድል ጉዳይ ከባድ ፈተና ተደቅኖበታል። የክልሉ ዋና ከተማ የሆነችውን ባህር ዳርን በከንቲባነት ለመምራት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የአማራ ክልል ርዕሰ መስተዳድሩን ጨምሮ እጃቸውን በማስገባት የሚፈልጉትን ሰው በመመደብ ጥረት እያደረጉ መሆኑን የሚናገሩት ምንጮቻችን ከንቲባ ጽሕፈት ቤቱ በጉዳዩ ዙሪያ በብሉ ናይል አቫንቲ ሆቴል ዝግ ስብሰባ መቀመጡን ተናግረዋል። የጣና ቴሌቪዥን ምንጮች ከባህር ዳር ባደረሱን መረጃ በባህር ዳሩ ብሉ ናይል አቫንቲ ሆቴል የተካሄደው ስብሰባም ምስጢራዊነቱ በከፍተኛ ጥንቃቄ እየተያዘ እንደነበርም ገልጸው በዋናነት የከተማው አስተዳደሩ ከንቲባ አቶ ጎሹ የመሩት መሆኑን ተናግረዋል። በስብሰባው ላይም የፊታችን መስከረም ከከንቲባነት እንደሚነሱ ተናግረው አቶ ጎሹ እንዳላማው ስብሰባውን የጠራነው ከተማችንን በተመለከተ ከክልል በወረደ የመወያያ አጀንዳ ላይ እንድንነጋገር ነው። ለባህር ዳር ከተማ ከኔ በላይ የሰራላት የለም። ከተማዋን ለመለወጥ ልብሴ እስኪ ከዳይኔ የሰራሁላት ሲሉ መናገራቸውን ምንጮቻችን ገልጸዋል። አቶ ጎሹ አክለውም በዚህ ጥረቴን በርካታ ለውጥ ያመጣሁ መሆኔን ማንም የሚክደው አይደለም። ስለዚህ በራሴ ፍላጎት ካልሆነ በስተቀር ከከንቲባነቴ ሊያነሳኝ የሚችል ማንም የለም ሲሉም በቀጣይም በከንቲባነት ስልጣናቸው ሳይነሱ ለመቀጠል ያላቸውን ፍላጎታቸውን ይፋ ማድረጋቸውን ምንጮቻችን ተናግረዋል። ይህ በእንዲህ እንዳለ ሌላው ከንቲባ ጉሹ እንዳላማው በዚህ ዝግ ስብሰባ ላይ የተናገሩት አስተያየት በአመራሩ ውስጥ ጎጠኝነት በዝቷል፣ ከተማ አስተዳደሩንም ሆነ መንግስታችንን እየፈተነ ያለው ጎጠኝነት ነው ያሉ ሲሆኑ ጎጠኛን አንታገስም። ለዚህ ጉባኤ የምናገረው ሁላችንም ጎጠኛው ማን ነው? እኔ ጎጠኛ ነኝ ወይስ ህዝባዊ አገልጋይ ነኝ ብላችሁ ራሳችሁን እንድትጠይቁ ነው። በጎጠኝነት ላይ የምንወስደው እርምጃ ከህግ ማስከበር እርምጃው ተለይቶ የሚታይ አይደለም ሲሉም ማሳሰቢያ መስጠታቸውን የደረሰን መረጃ ያመላክታል። ባህር ዳርን በተመለከተ የብአዴኑ ቁጥር አንድ ሰው አቶ ተመስገን ጥሩነህ በእኔ ልክ ለባህር ዳር እየሰራላት የለም፣ እኔ ርዕሰ መስተዳድር ሁኜ የከተማዋን ግዙፍ ፕሮጀክቶች አስጀምሬያለሁ፣ አሁንም እየተከታተልኩ ፍጻሜያቸውን ተመልክቻለሁ ሲሉም የባህር ዳር ከተማ ሁለንተናዊ ውበት ከእርሳቸው ጋር የተገናኘ መሆኑን መናገራቸው አይዘነጋም። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ